ይህ የልህቀትና የኃያላኖች ምንጭ የሆነው የታላቁ መጽሐፍ ዩቲዩብ ቻናል ነው። በቅድሚያ ቻናላችንን ሰብስክራይብ በማድረግ እንዲጀምሩ እንጠይቃለን። እናመሰግናለን። ሰላም ተመልካቾቻችን እንዴት አላችሁ? እንግዲህ ዛሬ ደግሞ የተለየ በጣም አስደናቂ ትምህርት አብረን እንማራለን። ብቸኝነት ወይንም አይሶሌሽን ለሆነ ሐሳብ ነው የምንረዳው። በመጀመሪያ እግዚአብሔር ፍጥረትን ሲያዋቅር፣ ሲያበጅ፣ ሲያስተካክል በኋላም አዳምን ወደ ምድር ሲያመጣው አዳምን በብቸኝነት ጊዜው ከምድር ጋር እንዲተዋወቅ፣ ከፍጥረት ጋር እንዲተዋወቅ ለብቻው ሊሰራው ችሏል ማለት ነው። ስለዚህ እግዚአብሔር እንኳን ፍጥረትን ሲጀምር የብቸኝነትን ጊዜ እንዲያሳልፍ አድርጎታል ማለት ነው። ይህ አዳም ደግሞ ለብቻው የተሰራ ስለሆነ ነገሮችን እያወቀ እየተረዳ የበለጠ ደግሞ እንደውም ለእንስሳቶች ስም እያወጣ ሊለያቸውም ችሏል፣ ሊግባባቸውም ችሏል። ራሱንም እንዲያውቅ አስችሎታል። ይህንን ካደረገ በኋላ ነው ሔዋንን ወደ ሕይወቱ ያመጣው። ከዛም በኋላ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ አጋዥ ሊፈጥርለት ችሏል ማለት ነው። እግዚአብሔር በባህሪው ሰዎችን ሊጠቀምባቸው ሲፈልግ የብቸኝነት ጊዜ ላይ ይሰራቸዋል። ብዙ ተጽዕኖ ፈጣሪ የተባሉ ሰዎች የብቸኝነት ጊዜ አሳልፈዋል። ይህ ደግሞ የብቸኝነት ጊዜያቸውን እንደ ዕድል ተጠቅመው ራሳቸውን እያወቁ ለሌሎች ሰዎች ደግሞ የሚጠቅሙ ሰዎች ሊሆን ችለዋል። በዘመናቸውም ተጽዕኖ ፈጣሪነታቸው ሳይነጥፍ እስከ አሁኑ ሰዓት ድረስ ልንጠራቸው የምንችላቸው ብዙ ሰዎች አሉ። እነዚህ ሰዎች ደግሞ ያሳለፉት እንዴት ነው ቢባል በብቸኝነት ጊዜ ላይ ራሳቸውን ማወቅና መስራት ችለዋል ማለት ነው። ብቸኝነት ወደ ሰው ሕይወት ሲመጣ በሁለት አይነት መንገድ ሊመጣ ይችላል። አንደኛው ፈልጎት የሚያስተናግደው ብቸኝነት ነው። ሁለተኛው ደግሞ ሳይፈልግ የሚያስተናግደው ብቸኝነት ነው። ብቸኝነት ማለት ራሱን የሚያውቅበት ወይንም ራሱን የሚሰራበት ጊዜ ማለት ነው። ብቸኝነት የእግዚአብሔር ስጦታ ወይንም እድል ነው። በብቸኝነቱ ላይ የበረታ ሰው ወይንም ተጽዕኖ የመፍጠር አቅሙ በዚህ ምድር ላይ የተገለጠ ወይንም የታወቀ ይሆናል። ብቸኝነት ጊዜው ላይ ያልሰራ ሰው ደግሞ በዘመኑ በሙሉ የመረሳትና ምንም አይነት ተጽዕኖ በህይወቱ ላይ መስራትም ማስተካከልም ወይም ደግሞ የተሻለ ህይወትን ሊኖር አይችልም። በብቸኝነት ራሱ ላይ የሰራ ሰው ተጽዕኖ የመፍጠር አቅሙ እጅግ ከፍ ያለ ነው። ከመጽሐፍ ቅዱስ ውስጥ በብቸኝነት እግዚአብሔር የሰራባቸው በጣም ብዙ ሰዎች አሉ። እግዚአብሔር ሰራባቸው ካልን ከፊት የሚቀድመው ለብቻቸው ለይቶ ሰርቷል የሚለውን እንረዳለን። ለምሳሌ ያክል አብርሃም ከቤተሰብ እንዲለይ እግዚአብሔር ነግሮታል። በመቀጠል ዮሴፍ ከቤተሰቡና ከወንድሞቹ እንዲለይ ሆኗል። ከዛም ዮናስ ከማህበረሰቡ እንዲነጠል አድርጎታል። ብሎም ሌላም ሰው መጥቀስ እንችላለን። ኢዮብን ማየት እንችላለን። ከቤተሰቡ፣ ከልጆቹ፣ ከሀብቱም ራሱ ተነጥሏል። እነዚህን ሰዎች ስናይ በብቸኝነት ጊዜ ላይ የሰራቸው ሰዎች ናቸው። ቀጥሎም ደግሞ አሁን እኛም ባለንበት በአዲስ ኪዳን እንደ ተምሳሌት የምንጠቀመው ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ከደቀ መዛሙርቶቹ ጋር ሲኖርም ለብቻው የመነጠል ባህሪ ነበረው። ይጸልይም ነበረ። የበለጠ ደግሞ ከእግዚአብሔር ጋር የብቸኝነት ጊዜን ያሳልፍ ነበረ። ሰው ራሱን በብቸኝነት ሕይወቱ ካወቀ ከሰው ጋር የመኖር ጉልበቱ የላቀ ነው። ጥሩ ሰው የመሆን እድሉም ከፍ ያለ ነው ማለት ነው። አንድ ሰው በብቸኝነት ጊዜው ሙሉ የመሆንን አቅም እያዳበረ ካልመጣ ከሰው ጋር መግባባትም አይችልም ማለት ነው። ስለዚህ ሰውን ስንግባባ፣ ሰውን ስንቀርብ፣ ጓደኛም ስንይዝ ሙሉ ሰው ሆነን መቅረብ ይኖርብናል። ያ ሙሉነት ደግሞ የሚመጣው በብቸኝነት ጊዜ ላይ ራሳችን ላይ የምንሰራው ነገር ነው ማለት ነው። በመጽሐፍ ቅዱስ በማቴዎስ ምዕራፍ 14 ቁጥር 23 ላይ ኢየሱስም ብቻውን ሆኖ ይጸልይ ነበረ፣ ብቻውንም ነበረ ብሎ መጽሐፍ ቅዱስ ይነግረናል። ይህንን የሚያደርግበት ምክንያቱ አብሮት የተሰበሰቡ ከ5000 በላይ ሕዝብ ምግብ ካበላ በኋላ እነዚህን ሰዎች ከበተነ በኋላ ደቀ መዛሙርቶቹንም ደግሞ ተሻገሩና ጠብቁኝ ብሎ ለብቻው ጊዜ ያሳልፍ ነበረ። የብቸኝነት ጊዜ መሰሪያ ቦታ ነው። ምን እንድንሰራ ያደርገናል ከተባለ ደግሞ አንደኛ ድካማችንን አውቀን እንድናስተካክል ምቹ ጊዜ ነው።
ሁለተኛ ደግሞ የሚያበረታንን ነገር እንድናውቅ ያደርገናል። ሶስተኛ ደግሞ ጽናትና ሙሉነት እንድናገኝ ያደርገናል። የሚገርማችሁ ነገር እግዚአብሔር ከጓዳ ወደ አደባባይ ይሰራል፣ ሰይጣን ደግሞ ከአደባባይ ወደ ጓዳ ይሰራል። ያ ማለት ምን ማለት ነው? እግዚአብሔር ከጓዳ ውስጥ የሰራውን ነገር ነው ወደ ውጭ ወደ አደባባይ የሚያወጣው። ጽናትና ብርታት በህይወቱ የሚታይበት ሰው ጓዳ የተሰራ ሰው ነው። ሰይጣን ደግሞ በተቃራኒው አደባባይ ላይ ግብዝነትንና ውድቀትን ያሳያል ወይንም አስመሳይነትን ያሳይና ከእንደገና ግን ከጓዳ ወይንም በግል ጊዜያችን ግን ውድቀትን ያለማምደናል። እዚህ ላይ ልንነቃና ራሳችንን ልንጠነቀቅ ይገባናል። ዛሬ የምንማረው ትምህርት በጓዳችን ብርቱ ሆነን በአደባባይ ደግሞ ያንን ብርታት መግለጥ የምንችልበትን አቅም እናገኛለን ማለት ነው። ይህንንም እንድንረዳ ነው ዛሬ የምናየው ሐሳብ ማለት ነው። የብቸኝነት ጊዜ የምናገኛቸው ጥቅሞች በሁለት ይከፈላሉ። አንደኛ ለራስና ሁለተኛ ደግሞ ለሌላው ሰው ነው። ለራስ ስንል ራሳችንን እንድናውቅ፣ ሁለተኛ ደግሞ ራሳችንን እንድንወድና ሶስተኛው ራሳችን ላይ እንድንሰራ በሶስት ሐሳብ ለራሳችን ይጠቅመናል። በሁለተኛ ደረጃ ለሌላው ሰው ደግሞ ስንል ለሌላ ጠቃሚ መሆን፣ ቀጥሎ ደግሞ ለሌላው ተምሳሌት አራያ መሆን፣ በሶስተኛ ደረጃ ደግሞ ለሌላው የበቃ ወይንም ሙሉ ሰው ሆኖ የመገኘት አቅምን ይሰጠናል። ስለዚህ መጀመሪያ ራሳችንን ላይ ጥቅም ይሰጠናል። ሁለተኛ ግን ለሌላው ሰው ደግሞ ጠቃሚ ሰዎች እንድንሆን በሁለት ሐሳብ ጥቅሞችን እናገኛለን። አንዳንድ ጊዜ የብቸኝነት ጊዜያቸውን አንዳንድ ሰዎች በአግባቡ አይጠቀሙትም። ያ ማለት በብቸኝነት ጊዜያቸው ላይ ራሳቸው ላይ ከመስራት ይልቅ ከሰው ጋር በመሆን የብቸኝነት ጊዜያቸውን ያባክኑታል። በስልክ በመነካካት ሊሆን ይችላል፣ ኤርፎን በመስማት ወይም ሙዚቃ በማድረግ የብቸኝነት ጊዜያቸውን በአግባቡ እንዳይጠቀሙ ያደርጋቸዋል። የብቸኝነት ጊዜን በአግባቡ ለመጠቀም ከተጽዕኖ ነገሮች ሁሉ በመውጣት ራሳችን ላይ በማተኮር ራሳችንን እንድንሰራ ማድረግ ይኖርብናል። ስለዚህ በብቸኝነት ጊዜ ራሳችን ላይ እንዳንሰራ የሚያስቸግሩን ሐሳቦች ወይንም ችግሮች ምን ምንድን ናቸው? አንደኛ የብቸኝነትን ጊዜ እንደ ጉዳት መቁጠር ነው። ሁለተኛ ለብቸኝነት ጊዜ ራሳችን ላይ መሰራት እንጂ ራሳችንን መጉዳት አይገባም። ሶስተኛ በራሳችን ሐሳብ ላይ ተይዘን ጊዜያችንን ማባከን። አራተኛ በግል የተሰራን ማንነት በቡድን አለመግለጥ። ይሄ ራሱ በብቸኝነት ጊዜያችን ላይ የሰራነውን ነገር ኤክስፒሪየንስ እንድናደርግ ለሌላው ሰው እንድንገልጥ ያስፈልገናል። አምስተኛው የራስ ስህተት ከሌላው ሰው ሐሳብ ሲመጣ ምክንያትን ወይንም ሰበብን መደርደር ነው። ሌላው ሰው በእንደዚህ አይነት መልኩ ተሳስታችኋል ብሎ ሲነግረን አይ ብለን የምንደረድረው ሰበብ ራሳችን ላይ እንደማንሰራ እንደማሳያ ይሆናል። በመቀጠል በብቸኝነት ጊዜ ምን ላድርግ? በብቸኝነት ጊዜ ትኩረት ራሳችን ላይ ማድረግ ይኖርብናል። ትኩረት ማድረግ አለብን ስንል ድካሜ ምንድን ነው ብለን ድካማችን ላይ መስራት፣ ሁለተኛ ደግሞ እንድንወጣ ከዚህ ድካም ምን ማድረግ አለብን ብለን የምንወጣበትን መንገድ ማሰብ ማሰላሰል ይገባል። በሁለተኛ ደረጃ መንፈሳዊ ሕይወት ላይ መስራት፣ ያ ማለት ከመንፈስ ቅዱስ ጋር ኅብረት ማድረግና የእግዚአብሔር ቃል የሆነውን መጽሐፍ ቅዱስን ማንበብ። በሶስተኛ ደረጃ ዕውቀትን ማሳደግ። ማንበብ ሲባል ሌላ ትምህርቶች ዕውቀትን የሚያሳድጉ ነገሮች ማንበብና ከዛ ደግሞ ትምህርትን መማር። አንዳንድ የብቸኝነት ጊዜ ላይ የማንሰራቸው በጣም ከፍተኛ የሆኑ ስህተቶች ምንድናቸው? ራሳችንን በዕውቀት አለማሳደግ ነው። የብዙ ስህተቶች ምንጭ ምንድናቸው ከተባለ አለማወቅ ነው። አለማወቅን በማወቅ መቀየር ይኖርብናል ማለት ነው። በአራተኛ ደረጃ በተሰጠን በአንዷ ቀን ላይ ልህቀታችንን ወይንም ሙሉ ሰው መሆናችንን ለሌሎች ሰዎች ማሳየት። ያን የምናሳየው ደግሞ አንደኛ በንግግር እናሳያለን፣ ሁለተኛ ደግሞ በስራ ወይንም በተግባር ለሰዎች እናሳያለን። እነዚህ ነገሮች እየተገበርን ስንመጣ በሕይወቶቻችን ላይ ለውጥ እናያለን። ራሳችንን እየሰራን እየለወጥን እንደሆነ ዕለት ዕለት እያየን እየተረዳን እንሄዳለን። በፍቅር ጓደኝነት ጊዜ ዘላቂ ሕይወትን ለመኖር ቀድመን ራሳችን ላይ መስራት ይኖርብናል።
ያ ራሳችንን የምንሰራው ደግሞ መጀመሪያ ራስን ከማወቅ ይጀምራል። ራሳችንን ደግሞ ስናውቅ ራሳችንን ወደ መውደድ እንመጣለን። ራሳችንን አውቀን ከወደድን ግን ለሌላው ሰው ሸክም ልንሆን አንችልም። ኢየሱስ ብቻውን ይሆናል፣ ይጸልያል፣ ከሰው ጋር ይሆናል፣ በመጨረሻም ከመንፈስ ቅዱስ የተካፈለውን ኃይል ይገልጣል። እናንተም ብቻችሁን ሆናችሁ እየጸለያችሁ ከሰው ጋር ደግሞ ስትሆኑ ከመንፈስ የተከፈላችሁበትን ማንነት ለሰው ሁሉ ልትገልጡ ይገባል። እንደውም አንዳንድ ሰዎች ምን ይላሉ? የብቸኝነት ጊዜ ላይ ተማር ይላሉ። የብቸኝነት ጊዜ ላይ ራስ ላይ ስራ ይላሉ። ለምንድን ነው ሲባሉ ትዳር ያገባህ ጊዜ ልታሟላው አትችልም፣ ልታስተካክለው አትችልም፣ ልትሰራው አትችልም። ስለዚህ ብቻህን የሆንክ ጊዜ ላይ ራስ ላይ ስራ ብለው እንደ ምክር አባቶቻችን እንኳን ይመክሩን ነበረ። ስለዚህ ብቸኝነት ምንድን ነው? እድል ነው። ያ እድል ደግሞ ምን እንድናደርግ ነው የሚያደርገን? to build yourself። ስለዚህ የግንባታ ጊዜ እንዲኖረን ያደርጋል። ራሳችንን እንድንሰራ፣ ራሳችን ላይ እንድናተኩር ያደርገናል ማለት ነው። በጓደኝነት፣ በትዳር፣ በቤተሰብና ደግሞም ለሀገር ሁሉ የሚጠቅም አንድ ሰው በግሉ ራሱ ላይ ከሰራ ለትውልድ ሁሉ የሚተርፍ ማንነትን ይዞ ይኖራል ማለት ነው። ስለዚህ ዛሬ የተረዳነው አንድ ቁም ነገር ራሳችን ላይ በማተኮር ራሳችን ላይ በመስራት ከዛም ደግሞ ከመንፈስ ቅዱስ ጋር ያለን ህብረትን በማደስ በማስተካከል ዕውቀትን በመጨመር ደግሞም አልፎ ለሌላው ሰዎች ደግሞ ይህንን ሁሉ ራሳችን ላይ የሰራነውን አቅም ደግሞ በመግለጥ በዚህ ማንነት ልንኖር ይገባናል። ዛሬ ያየነው ሐሳብ እጅግ የሚጠቅም እንደሆነ አስባለሁ። እግዚአብሔር ደግሞ በነገር ሁሉ እንደሚያግዘንና እንደሚረዳን አምናለሁ። ስለዚህም እንጸልይ። እግዚአብሔር አምላክ ሆይ ዛሬ የተናገርከን ትምህርት እጅግ የሚጠቅም ለህይወት ደግሞ መልህቅ የሚሆን ለቀጣይ ህይወታችን ደግሞ እግዚአብሔር ሆይ እንደ ስንቅ ይዘነው የምንቀጥል ስለሆነ ይህንን ህይወት የብቸኝነት ህይወታችንን ደግሞ በአግባቡ እንድንጠቀምበት ስለተናገርከን ክርስቶስ ኢየሱስ እንደ ተምሳሌት እያየን እንድንሄድ ቃሉን ስላበራልን ስለገለጠልን ሁሉ እናመሰግናለን። ከመንፈስ የተካፈልነውን የብቸኝነት ጊዜ ላይ የሰጠንን አቅም ለሰዎች ደግሞ እንድንገልጥ ጌታ እግዚአብሔር ሆይ እንድትረዳን እንለምናለን። በኢየሱስ ስም አሜን።